ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ይህ አብሲኒያ ሚዲያ ነው። ዛሬ እዚህ ስክሪኑ ላይ የምትመለከቷት እህታችን ሰሞኑን እንግዲህ እጅግ በጣም አሳዛኝ ዜና ሰምተናል። በዚህ በሶሻል ሚዲያ በዚህ በስክሪኑ ላይ የምትመለከቷት ወጣት በህይወት ውስጥ በተለይ በሶሻል ሚዲያ ከባድ ስሜት የሚነካ ንግግር ካደረገች በኋላ ቤተሰቦቿን፣ ጓደኞቿን እና የቅርብ ወዳጆቿም የበደሏትንና የበደለቻቸውን በአጠቃላይ በቃ ይቅር በሉኝ በሚል የይቅርታ ቃል ካሁን በኋላ ህይወት ለኔ ምንም አይደለም፣ ትዳርም አይደለም፣ ስራ መስራትም አይደለም፣ ካሁን በኋላ እረፍት እፈልጋለሁ የሚል ቃል ተጠቅማ ራሷን በራሷ እንዳጠፋች ያው በሶሻል ሚዲያ ሲንሸራሸር የነበረ ይህ ፒክቸር ነው። ምንድነው እሱ ትልቁ ነገር? እኔ አሁን ይህንን ፕሮግራም በምሰራበት ሰዓት በጣም ብዙ እንደዚህ አይነት ተመሳሳይ ነገር ይከሰታል። ለምሳሌ የዛሬ 2-3 አመት አካባቢ ደሴም ፌስቡክ ላይ ብሄድ ይሻላል የሚል ሀሳብ አንስታ አንዲት ልጅ እንደዚሁ ህይወቷን አጥታለች። እና በተደጋጋሚ ጊዜ እንደዚህ አይነት ነገሮች በዚህ በሶሻል ሚዲያ የሚወጡ አሉ። በሶሻል ሚዲያም ሳይወጡ ደግሞ ወጣቶች በተለይ ራሳቸውን የሚያጠፉበት አጋጣሚ ይከሰታል። ሆኖም ግን አንድ ማወቅ ያለብን ትልቅ ነገር አለ። ይህንን ነገር እያንዳንዳችን ለምን ሆነ ብለን ልናስብ ይገባል። እንደዚህ ለምንድን ነው የሚፈጠረው? እንደዚህ አይነት ሰዎች ራሳቸውን ለምንድን ነው የሚያጠፉት ብለን ልናስብ ይገባል። ከዚህ በፊት እንዲሁ እንደ በሶሻል ሚዲያ እንደሰማነው እና እንዳየነውም ጭምር ማለት ነው። ሰዎች ለምንድን ነው ራሳቸውን የሚያጠፉት? ላይክ ይሄንን ነገር እያንዳንዱ ሰው በግሉ እንዲያስበው ያውቃል። ለምንድን ነው ሰው ራሱን የሚያጠፋው? ራሱን ለማጥፋት የሚወስነው ውሳኔ ወይ ዲሲሽን ለምንድን ነው እንደዛ የሚያደርግ የሚል ጥያቄ ሁላችንም ልናስብ ይገባል። አንደኛ እንግዲህ ከፍተኛ የስሜት ጭንቀት ውስጥ ሰው ሲገባ ራሱን ለማጥፋት ያስባል። ሶሻል ሚዲያ ላይ የሚያገኙት ኔጋቲቭ ፊድባክ ድብርት ውስጥ ሲከተው እንደዛ አይነት ነገር ሊያደርግ ይችላል። ተስፋ መቁረጥ ውስጥ ሰው በሚሆንበት ሰዓት ከፍተኛ የተስፋ መቁረጥ ስሜት ውስጥ ሰዎች ሲገቡ ይህንን ነገር ያደርጋሉ። የተለያዩ ምክንያቶችን ልንደረድር እንችላለን። ከባድ ችግር ወይም መከራ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ጤና ሊሆን ይችላል፣ የቤተሰብ ግጭት ሊሆን ይችላል፣ እንዲሁም ደግሞ ብቸኝነት ሊሆን ይችላል። ማንም አይረዳኝም። ትልቁ ችግር ደግሞ ይሄ ማንም አይረዳኝም። ሰዎች የሰውን ስሜት የሰውን ሀሳብ አይረዱም። በጣም የሚገርመው ነገር የእኛ ሶሳይቲ በአብዛኛው ጀጅ ነው የሚያደርገው፣ ፍርድ ነው የሚሰጠው። እና የሰውን ስሜት ሰውን ማዳመጥ፣ የሰውን ስሜት መረዳት፣ የሰውን ፊሊንግ መረዳት በጣም አስፈላጊ ነው። አሁን ከንፈሩን ያልመጠጠ የለም። ነገር ግን እች ልጅ ከሞተችበት ግን ከንፈር መጠጥ አይመልሳትም። እች ልጅ ምንም ነገር አይመልሳትም። እና ማንም አይረዳኝም የሚል ስሜት ውስጥ ሊሆን ይችላል። እና ራስን አሳንሶ መመልከት ወይም ራስን እንደ ክፉ ሰው መቁጠር ሊሆን የሚችልበት አጋጣሚ አለ። ከባድ የአእምሮ ጤና ችግር ሰው ሲገጥመው፣ ብዙውን ጊዜ ከባድ የአእምሮ ህመም ወይ ጭንቀት ችግር ሰው በሚገጥመው ሰዓት እኛ እንዲሁ የምንሰጠው ነገር አለ። የምንሰጠው ነገር ምንድን ነው? በጨጨ፣ ነቀለ ወይም ደግሞ በቃ ቀወሰ፣ ቀውስ፣ አበደ፣ እብድ አይነት ነገር የሆነ የምንሰጠው ተቀጽላል። እና እንደዚህ አይነት ስሜት ሰዎች ዘባረቀ ምናምን አይነት ነገር እናመጣለን። እና ይሄ ትክክል አይደለም። ልክ ማንኛውም ሰው እጁን እንደሚታመመው፣ እግሩን እንደሚታመመው፣ ኩላሊቱን እንደሚታመመው፣ አይኑን እንደሚታመመው፣ የውስጥ የሰውነት ፓርቱን እንደሚታመመው ሁሉ አእምሮም ይታመማል። በዛን ሰዓት ዲሲሽን
ሜክ የሚደረገው ዲሲሽን ሁሌ ሮንግ ዲሲሽን ነው ሜክ የሚደረገው። ስለዚህ በአቅራቢያችሁ ሰዎች አንዳንድ ነገር የሚያደርጉ በተለይ ጓደኞቻችሁ፣ ቤተሰቦቻችሁ ሊሆኑ ይችላሉ የሚያደርጉትን ነገር ፕሊዝ ማየት መከታተልና እንደዚህ አይነት ነገር ውስጥ ያ ሰው እንዳይገባ የተቻለንን ብናደርግ በጣም ቆንጆ ነው። ስለዚህ ከፍተኛ ጭንቀት የሚያመጡ ክስተቶች በሚወስዱበት ጊዜ ያው ቅድም እንደተናገርኩት በሞት የሚወዱትን ሰው ማጣት አለ። የስራ ማጣት ሊሆን ይችላል። የፍቅር መፍረስ ሊሆን ይችላል። ከዚህ የተነሳ ችግሮች መፍትሄ የሌላቸው ይመስሉናል። ይህንን ፕሮግራም የምትከታተሉ ስንቶች ተስፋ ቆርጣችሁ ካሁን በኋላ አበቃልኝ ብላችሁ፣ ስንቶች እንደገና ተስፋችሁ ተቀጥሏል። ስንቶች አላልፎም ያላችሁትን አልፋችኋል። እያንዳንዱ ሰው በህይወት ዘመኑ ያለፈበት መንገድ አለው። አስቸጋሪ በጣም ፈታኝ የሆነ ነገሮችን በጣም ብዙዎቻችን አልፈናል። እኔ ራሴ በግሌ ያለፍኳቸው ብዙ ነገሮች አሉ። ስለዚህ እንደዚህ አይነት ስሜት በሚሰማን ሰዓት ምን ማድረግ እንዳለብን ማሰብ መቻል አለብን። ስለዚህ መፍትሄ የሌለው ይመስላል፣ ነገር ግን ሁሉም ነገር መፍትሄ አለው። እነዚህ ጥቂቶቹ ናቸው አሁን የገለጽኳቸው የጠቀስኳቸው። ብዙውን ጊዜ የገጠማቸው ችግር መፍትሄ የሌለው ስለሚመስላቸው አክሽን ወደ መውሰድ ይሄዳሉ ማለት ነው። ግን ማወቅ ያለብን ነገር ምንድን ነው? እንደዚህ አይነት ስሜት ሲሰማን ይሄ ፊሊንግ ይሄ ስሜት ጊዜያዊ ስሜት ነው። ጊዜያዊ ነው። በቃ በዛች ቅጽበት የሆነ ሰንበዲ ቢደውልላትና የሆነ ነገር ቢያወራት ኢሚዲየትሊ ሀሳቧን ታነሳለች። ወይም ሌሎቻችን ያው የሚገጥሙ ነገሮች ስላሉ ነው። ስለዚህ እገዛ ያስፈልጋል ማለት ነው። እንደዚህ አይነት ሁኔታ ውስጥ ሰዎች በሚሆኑበት ሰዓት እያየን ያን ሰው ወደዚህ አይነት ህይወት ውስጥ እንዲገባ ወይም ደግሞ ላይክ ማሾፍ፣ መቀለድ፣ አንዳንድ የምናያቸው ነገሮች አሉ። ገመድ ላቃብልሽ አይነት ነገር፣ ምን እየጠበቅሽ ነው ከተልሻለሁ ቀጥይ አይነት ነገር እና በጣም ፌዘኞች ነን ብዙዎቻችን። እንደዚህ አይነት ነገር በጣም ዊርድ ነው እና ምንም አሁን የምንጠቀመው ነገር የለም። ኦልሬዲ ይህች ልጅ ሄዳለች። ግን ከዚህ አሁን እርስ በርሳችን መማማርና የሌላውን ሰው ህይወት መታደግ ስላለብንም ጭምር ነው። ከዚህ ስህተት ልቡ ያልተነካ የለም። ይሄ ሀዘን የሁላችንንም ልብ ነክቷል። ሁሉም ሰው ልቡ ተነክቷል። እኔ እንዲሁ ፐርሰናሊም እንዲሁ አውቃታለሁ። እንደዚህ አይነት ስሜቶች ደግሞ ተፈጥሯዊ ናቸው። ተፈጥሯዊ የሆነ ስሜት በተፈጥሮ የሚሰሙን ስሜቶች አሉ። ፊልም እናደርጋቸው ስሜቶች አሉ። ሴንስ የምናደርጋቸው ነገሮች አሉ እና ራስን ማጥፋት ግን መፍትሄ አይደለም። መታወቅ ያለበት እሱ ነው። ሰዎች የተለያየ ስሜት ሲሰማቸው ስናይ እንደዚህ አይነት ሰዎችን ቀርበን ሀሳባቸውን መካፈል፣ ነገ አዲስ ነገር እንዳለ፣ አዲስ ህይወት እንዳለ፣ አዲስ ተስፋ እንዳለ ልናሳያቸው ይገባል። አዲስ ነገር እንዳለ አሁን እቺ ልጅ እዚህ ጋር በጣም አይኗ ቀልቷል፣ አልቅሳለች። በጣም ያለቀሰ ሰው ፊት ነው አሁን የምናየው እና እንዲያውም ቆማም ሁሉ እንትን ስትል ነበረ እና ይሄ ሁሉ ምንድን ነው? በጣም ሪቴት የሆነችበት ነገር እንዳለ ነው የምንመለከተው። በተለይ ሶሻል ሚዲያ ላይ እንዲሁም በፌስቡክ፣ ቲክቶክ እና ኢንስታግራም የተለያዩ ሀሳቦች ይነሳሉ፣ ይንሸራሸራሉ። አብዛኛውን ጊዜ የሚታዩት የግል ኮንቴንት ነው የሚቀርበው በሶሻል ሚዲያ በብዛት ማለት ነው። ከዛ ውጭ ግን የዘር ይነሳል፣ የሃይማኖት ይነሳል፣ የፖለቲካ ይነሳል፣ የመሳሰሉ ነገሮች እና ሰዎች ጎራ እየለዩ አንዱ አንዱን አታክ፣ አንዱ አንዱን እንደዚህ አይነት ነገር ደግሞ ይሄ የተለመደ ነው ሶሻል ሚዲያ ላይ። ልዩነቶች ሊኖሩ ይችላሉ በእያንዳንዳችን። እኔ በራሴ የማምነው አለ፣ አምናለሁ። በቃ የማምነው ማንም እንዲጋፋኝ አልፈልግም። ስለዚህ እኔም ደግሞ በዛ መጠልክ የሌላውንም ሰው ሪስፔክት ማድረግ አለብኝ ማለት ነው። በእምነት ደረጃ ከሄድን ፖለቲካው አመለካከት የሁላችንም የተለያየ የፖለቲካ አመለካከት ሊኖር፣ ሁሉም ሰው እኩል አይነት ፖለቲካ አመለካከት ይኖረዋል ብለን ልናስብ አንችልም። ሁሉም የተለያየ የሆነ የፖለቲካ አመለካከት አለ። የዘር ሀሳብ ሲነሳ ማንም መርጦ የተወለደበት ቦታ የለም። ሁሉም ሰው ያው እናትና አባቱ በሆነ አጋጣሚ ተገናኝተው የተወለደ ላይክ ወደዚህ ምድር የመጣንበት ሁኔታዎች ናቸው ያሉት እና በአጭሩ ምንድን ነው እኒህ አይነት ነገሮች
አንዳንድ ሰው በጣም ሴንሲቲቭ ነው። ሰዎች ለሃይማኖታቸው ሴንሲቲቭ ናቸው። ሰዎች በፖለቲካ አመለካከታቸው ሴንሲቲቭ ናቸው። ሰዎች በዘር አመለካከት ሴንሲቲቭ ናቸው። እና ከእንደዚህ አይነት ነገር ብንቆጠብ፣ ከእንደዚህ አይነት ነገር ብንመለስ፣ እንደዚህ አይነት ነገሮችን ከመናገር፣ ሰውን ዲስአፖይንትድ ከማድረግ፣ ሰውን ከማናገር፣ ከማንቋሸሽ፣ ከማዋረድ ነው ከእንደዚህ አይነት ነገሮች ራሳችንን ብንጠብቅ የሚል ሀሳብ ስላለኝ ነው ይሄንን ፕሮግራም ያቀረብኩት። ሌላው ምንድን ነው? ሁሉም ሰው እኩል አይደለም ትከሻው። ግማሹ በጣም ስስ ነው፣ ግማሹ በጣም ትከሻው ሰፊ ነው፣ ግማሹ ደግሞ በጣም ትከሻው ጠባብ ነው። ምክንያቱም ምንድን ነው? ሊመጡ ያሉትን ነገሮች መቀበል የሚችል ማንነት የሌለን ሰዎች አለን። መቋቋም የማንችል ሰዎች አለን። ይህ ትክክል አይደለም ማለት ነው። ስለዚህ ሰዎችን ከንፈር መምጠጥ አይደለም። ሞት በሁሉም ዘንድ አለ። ይሄ አሁን በዚህ ምድር ላይ የሚርመሰመሰው በአጠቃላይ ይህንን ምድር ይህንን ዓለም ትቶት የሚሄድ ነው። ሟቾች ነን ሁላችንም፣ ኤቭሪበዲ። ግን በሰዓቱና ያለ ሰዓቱ የሚሆነው ነገር ነው። እንደገና ደግሞ ለእኛ ህይወት መጥፋት ደግሞ ሰዎች ምክንያት ሲሆኑ ደግሞ በጣም ነው የሚያሳዝነው። ሰዎች ምክንያት ሆነው ማለት ነው። ስለዚህ ለዚህ ልጅ መሞት ምክንያት የሆናችሁ ሰዎች ብትኖሩ ትኖራላችሁ ብዬ ባስብ በራሴ ይሄ እንግዲህ የሁል ጊዜ የዘላለም የልብ የውስጥ ጸጸት ነው። እስከምትሞቱ ድረስ ከእናንተ ጋር አብሮ ነው የሚኖረው። ስለዚህ ማድረግ የሚገባልን ነገር ብናስብ ጥሩ ነው። ሰዎች አንዳንድ ስሜት ሲሰማቸው ለጓደኞቻቸው ወይም ለቤተሰቦቻቸው ሊያማክሩ ለሚችሉት ሰው መነጋገር በጣም አስፈላጊ ነው። እንደዚህ አይነት ፊሊንግ ይሰማኛል፣ እንደዚህ አይነት ድብርት ውስጥ ነኝ ያለሁት፣ መኖር ብዙ የምንሰማው ነገር አለ፣ መኖር ደከመኝ፣ መኖር አስጠላኝ በቃ ብለው ሰዎች እንደ መፍትሄ የሚወስዱት የራስን ህይወት በራስ ማጥፋት። አንዳንዶቹ በቃ ራሴን እንዳላጠፋ ለእናቴ አስፈልጋታለሁ ወይ ለልጆቼ አስፈልጋቸዋለሁ ብለው የሚያስቡ፣ ለአባቴ አስፈልገዋለሁ፣ ለሰንበዲ ብቻ የሚያስፈልጉት ሰው እንዳለ በጣም በጉልህ የሚናገሩበት ጊዜ አለ። ያ ማለት ምንድን ነው? ሰዎች በጣም ዲስአፖይንትድ ሲሆኑ በሁኔታውና በነገሩ ተስፋ ሲቆርጡ ማለት ነው። እና እንደዚህ አይነት ስሜቶች ቴምፖራሪ ናቸው። ለጊዜው የሚሰማን ስሜት አለ፣ ለጊዜው ነው ይሰማናል። ከዛም በኋላ ጎን ይሄዳል፣ ወደድንም ጠላንም ይሄዳል። ስለዚህ ሶሻል ሚዲያ ላይ ምን አለ? ጫና አለ። አሁን የዚች ልጅ መሞት የሶሻል ሚዲያ ጫና ሊሆንም ይችላል፣ ላይሆንም ይችላል። እኛ የምናውቀው ነገር የለም። ነገር ግን ልጅቷ በንግግሯ በቃ ካሁን በኋላ እረፍት ያስፈልገኛል አይነት ነገር ነው። ካሁን በኋላ መኖርም አልፈልግም አይነት ነገር ነው። ካሁን በኋላ ጀስት ትዳር አይደለም ምኞቴ ነው። ካሁን በኋላ ስራ አይደለም ምኞቴ ነው ነው። ስለዚህ ጀስት በቃም ታይርድ በጣም ደክሞኛል እና ራሴን ማሳረፍ ፈልጋለሁ ነው። ስለዚህ ይሄ በጣም ከባድ የሆነ ዲሲሽን ነው እና ከዚህ አይነት ነገር ላይ ብንቆጠብ። ይሄ ተከታዮች የሚሰጡን የኮመንት ግፊት ያንን ሰው ሊጫነው የሚችልበት አጋጣሚ ሊፈጠር ይችላል። እውነተኛ ህይወት ከሶሻል ሚዲያ እንደሚበልጥ ማሰብ። እውነተኛ ህይወት ነው። የሶሻል ሚዲያ ቴምፖራሪ ነው። አሁን በሆነ ታይም ላይ የተለያዩ ሶሻል ሚዲያዎች ወደዚህ ፕላትፎርሞች መጥተዋል ወደዚህ ዓለም። የሆነ ታይም ላይ በቃ ይባላሉ፣ ይሄዳሉ፣ ሌላ ይተካል፣ ይሄዳል፣ ሌላ ይተካል፣ ይሄዳል። ልክ ፌስቡክ ሲመጣ ሆ እንደተባለው፣ ከዛም ኢንስታግራም ሲመጣ ሆ እንደተባለው፣ ከዛም ደግሞ ቲክቶክ ሲመጣ ሆ ሌላም ነገር እንደዛ እየተፈጠረ ነው የሚመጣው። በየጊዜው አዲስ ነገር ነው ክሬት እየተደረገ የሚመጣው እና ሶሻል ሚዲያ ቴምፖራሪ ነው። የግል ፐርሰናል ላይፋችን ግን የራሳችን ፐርሰናል ላይፍ ነው። ስለዚህ እውነተኛ የሆነው የሶሻል ሚዲያ እውነተኛ የሆነው የእኛ ህይወት ከሶሻል ሚዲያ እንደሚበልጥ ማወቅ መቻል አለብን። ይበልጣል፣ በጣም ይበልጣል። እና ሌላው ምንድን ነው? ሰውን መንቀፍ። አሁን ብዙን ጊዜ የተለመደ ነገር አለ ሶሻል ሚዲያ ላይ መንቀፍ፣ መስደብ፣ ሰውን ቡል ማድረግ፣ ቡሊንግ፣ ሳይበር ቡሊንግ፣ ፎቶ እንዲያሳዩ ይሄ እንደዚህ አይነት ነው ሰው ነው፣ እቺ እንደዚህ አይነት ሴት ነች እያሉ ይሄ ኢትስ ናት ነሰሰሪ አስፈላጊ አይደለም፣ እውነት ለመናገር ማለት ነው። ይሄ ቡሊንግ ግን በአብዛኛውን ጊዜ ሰውን በኢትዮጵያውያን ዘንድ የተለመደ ነገር አለ። የሆነ ነገር ስናይ ባየነው ነገር ያንን ሰው እናብጠለጥላለን። እንደዚህ አይነት ነገር አለ፣ እንደዚህ አይነት ችግር አለ። እንደው ይሄ ሰውን ቡል ላይ በተፈጥሮ ማንነቱ
የሆነ ሰው አጭር ከሆነ እጥረቱን ላይ በተለያየ አይነት ወይ ያንን ሰው ና እስቲ አንተ ኩሩሩ እንደማለት እንደ በቃ ጀስት እንትን ማድረግ ያንን አንደርማይንድ ያንን ሰው ማድረግ ተገቢ አይደለም። ላይክ በቃ ሰውን የሆነ በጣም ወፍራም ሰው ስናይ ደግሞ ያን በዛ ውፍረት ሰው ላይ መሳቅ ፊዚካል የሆነ ለውጥ ካለ ፊዚካሊ እኛ በራሳችን ያመጣነው ነገር አይደለም ፊዚካሊ ማለት ነው። አይናችን ላይ ፊዚካሊ ለውጥ ሊኖር ይችላል። ጥርሳችን ላይ ፊዚካሊ ለውጥ ልጆች ላይ የጭንቅላታችን አቀማመጥ የጆሮአችን አቀማመጥ የመሳሰሉት እና ቡሊንግ በጣም ኢትዮጵያ ውስጥ አለ እና ቢቻል አሁን ይሄ ነው እንትኑ እያልኩ አይደለም፣ ግን እንደዚህ አይነት ነገሮች አሉ። እንደዚህ አይነት ነገሮች በጣም ይሄ እንዲያውም በዚህ አሜሪካን ሀገር ማንንም ብሎ አረግም የሆነ በጣም አስገራሚ ፍጥረት የሆነ ሰው እንኳን ሲሄድ ሰው ሲያልፍ ማንም ዞር ብሎ ያንን ሰው አያየው። ኖበዲ ማንም ሰው እንዲዞር ብሎ ያንን ሰው አያየው። ማንም የሚያየው ሰው የለም። ሰው ዝም ብሎ በቃ መንገዱን ነው ጉዞውን ነው ስራውን ነው የሚሰራው። አገር የሚያክል ሰው እንደዚህ የሆነ ሲሄድ ማንም ቆም ብሎ ዞር ብሎ የሚያየው የለም። ሰው ሪስፔክት ይደረጋል። ስለዚህ ሰውን በተፈጥሮ ማንነቱ ሪስፔክት ማድረግ ብንችል በጣም ቬሪ ኢምፖርታንት ነው እና ሰው ላይ መፍረድ፣ መንቀፍ እንደዛ የመሳሰሉት ነገሮች በጣም ከፍተኛ የሆነ ችግር ያመጣል ላይፋችን ላይ። ስለዚህ ትልቁ ነገር ግን የውስጥ የሆነ ነገር ስሜት ፊል ስታደርጉ ለቅርብ ላለ ሰው ተናገሩ። የሆነ ሰንበዲ በቃ የሆነ ሰንበዲን አማክሩት። በቃ እንደዚህ አይነት ስሜት ፊል አደርጋለሁ። ይህ በውስጣችሁ አትያዙት። ማልቀስ ካለባችሁ ጊዜ ስጡና ለራሳችሁ ስቅስቅ ብላችሁ ማልቀስ ካለባችሁ ማልቅሱ እና እቺ ልጅ አሁን ቀደም እንዳየ ነው ላይ አይኗ በጣም ቀልቶ በቃ የሆነ የተረበሸ አይነት ነገር ውስጥ እንዳለች ታስታውቃለች። እና ለሰው ሞት ምክንያት መሆን አስፈላጊ አይደለም። ያው ዞሮ ዞሮ እኛ ሁላችንም በዚህ ምድር ላይ ቋሚ የለም። ሁሉም ቀኑን ጠብቆ ያው የሚሰናበት ስለሆነ ማለት ነው። ሌላው ምንድነው ሶሻል ሚዲያ ላይ ብዙ ነገር እናያለን፣ ግን ሶሻል ሚዲያ ላይ የሚታየው ነገር ሁሉ እውነት አይደለም። ሶሻል ሚዲያ ላይ የምናየው እያንዳንዱ ነገር እውነት አይደለም። ይህንን ማወቅ መቻል አለብን። ግን የእኛ ህይወት ግን እውነት ነው። የእውነት ህይወት እየኖርን ነው ነው የእውነት ግን ህይወት እኛ እየኖርን ነው። የእኛ ህይወት ከሶሻል ሚዲያ እንደሚበልጥ ማወቅ መቻል አለብን። በጣም ወሳኝ የሆነው ነገር እሱ ነው። ከሶሻል ሚዲያ የእኛ ህይወት ይበልጣል እና ስለዚህ ለቤተሰቦቻችሁ ሀዘን ምክንያት እንዳትሆኑ። የሚወዷችሁ ሰዎች አሉ፣ የሚያለቅሱ ሰዎች አሉ፣ የሚያከብሯችሁ ሰዎች አሉ እና ለሰው ሀዘንም ምክንያት እንዳንሆን የምናደርገውን ነገር ጊዜውን ጠብቀን እንሞት የለ እንዴ? በቃ ያለውን ነገር እንጋፈጥና ኢትስ ኦኬ ያለውን ነገር እንጋፈጠውና ነገር ሲያልፍ ያልፋል። ሁሉም ተፈትሎ ያላለፈ የለም በዚህ ምድር ላይ እና ያ ነው ያንን አስባለሁ። በምትወስኑት ውሳኔ ያው ጥንቃቄ ማድረግ በጣም አስፈላጊ ነው። በእርግጥ አንድ ነገር አለ፣ ሶሻል ሚዲያ ብዙ ጥቅም አለው። ጉዳት ባለው መጠን ልክ ደግሞ ጥቅምም አለው። አንደኛ መረጃን በፍጥነት ለማግኘት ይረዳል። ለምሳሌ ዜናዎችን፣ ትምህርትን፣ የዓለምን ሁኔታ የምንከታተልበት አንዱ መንገድ ሶሻል ሚዲያ ነው፣ ይጠቅመናል። ሁለተኛ ሰዎችን በቀላሉ የሚያስፈልጋቸውን እውቀት በቀላሉ ያገኛሉ። ሰው የሚያስፈልገውን እውቀት በቀላሉ የሚያገኝበት አንዱ ፕላትፎርም ያው ሶሻል ሚዲያ ስለሆነ ማለት ነው። ሰውን ከሰዎች ጋር የማገናኘት አቅሙን አይተናል ሶሻል ሚዲያ ላይ። ምክንያቱም ለረጅም ጊዜ የተለያዩ ሰዎች ተገናኝተዋል፣ ቤተሰቦች ተገናኝተዋል፣ እህት ወንድሞች የመሳሰሉት ተገናኝተዋል፣ እናት አባት ጋር እንዲህ ተገናኝተዋል። ሶሻል ሚዲያ በጣም ጥቅሙን ማንክደው ነገር ነው። ጥቅም አለው። በእርግጥ አዳዲስ ሰዎች ይተዋወቃሉ፣ አንዱን ይተዋወቃል፣ ቤተ ዘመድ ሰዎች ያፈራሉ፣ የተጋቡም ሊኖሩ ይችላሉ፣ የተዋለዱም ሊኖሩ ይችላሉ። እንዲህ አይነት ነገር ሶሻል ሚዲያው ያመጣው ጥቅም አለ። ራስንና ንግድን ከማስተዋወቅም አንጻር እንደዚሁ ሶሻል ሚዲያው ጠቅሞናል። ሁላችንንም ራስን ለማስተዋወቅ ንግድን ለማስተዋወቅ የመሳሰሉት ነገሮች አዲስ የስራ እድልን ሰዎች እንዲያገኙ፣ ትምህርት ነክ ይዘቶችን እንዲያገኙ እንደዚሁ ሶሻል ሚዲያ ረድቷል። በዛ መጠን ልክ ደግሞ ሶሻል ሚዲያ ጉዳት አለው። ጉዳቶቹ የስሜት ጫና በሰዎች ላይ እንዲያርፍ የሚያደርገው ሶሻል ሚዲያ ነው። ከሌሎች ሰዎች ጋር ራስን ማነጻጸር እሱ ራሱ ከጉዳት ድብርትና ጭንቀት አልፎ ራስን እስከ ማጥፋት የሚያደርስ ነገር እሱ አንዱ ነው። ጊዜን ማጥፋት፣ ጊዜ
በጣም ውድ ነው። ምክንያቱም ከአሁን ደቂቃ በኋላ ያለች አሁን ካለፍኩ በኋላ ከ10 ደቂቃ ያለውን እንደገና መልሼ ላገኘው አልችልም። ይሄንን ታይም ነው መጠቀም ያለብኝ ታይም ይሄንን ነው። ስለዚህ ይሄ ጊዜን እናጠፋለን ሶሻል ሚዲያ ላይ ስክሮል በማድረግ። በጣም የሚገርመው ግን የሆነ ዳታ ሞልተን ገንዘብ ከፍለን ስማርት ስልክ ይዘን ሶሻል ሚዲያ ላይ ገብተን ዳታ ገዝተን ነው በነገራችን ላይ ላንጠቀም ለምን የሆነ ነገር ሰምቲንግ የሆነ ነገር ሜክ ላናደርግ ለምን? እሱ በጣም ሊሰመርበት የሚገባ ጉዳይ ነው በነገራችን ላይ። እኛ ብዙን ጊዜ እንደዚህ ነገር ውስጥ የለንበትም። ዊ ዶንት ኬር የሆነ እንገዛለን እንትን የሆነ ፈን የሆነ ሰዎች ሲዘባበቱ ሲዛዛቱ ሲፎካከሩ ሲሰዳደቡ ሲጨቃጨቁ ወይም የሆነ ቦታ ትምህርት ሰዎች ሲማሩ የሆነ የረባ ነገር ጥሩ ነገርም ያለበት ቦታ ላይ ብቻ ግን እንገኛለን። ቁጭ ብለን ቀኑ ሙሉ እዛ እናሳልፋለን። ላንጠቀም ግን ሊጠቅመን ይገባል። ገንዘባችንን በዛ ቦታ ላይ ኢንቨስት እስካደረግን ድረስ እዛ ላይ መስራት መቻል አለብን ማለት ነው። ስለዚህ የሚያመጣው ኮንሴኩዌንስ አለ። የትምህርት መቀነስ፣ ሀሰተኛ መረጃ፣ ፌክ ኒውስ፣ አንዳንዴ የተሳሳተ መረጃዎችን እዚሁ በሶሻል ሚዲያ ላይ ነው እና የሚሰራጩት። ስለዚህ እሱን የምናገኛቸው አንዳንድ እድሎች ትክክለኛ እንዳልሆኑ ያሳያል። ራስን አሳንሶ መመልከት፣ ስሜትን ለራስ ትኩረት ያለ መስጠት፣ ራስን መጣል፣ ብቸኝነት ስሜት እንዲፈጠርብን ሊያደርግ ይችላል። ከጉዳቶቹ የምናያቸው ነገሮች ማለት ነው ሶሻል ሚዲያ። ስለዚህ የምናደርገውን ነገር ጠንቅቀን ብናቅ ቆንጆ ነው። ስለዚህ ሶሻል ሚዲያ ልክ እንደ ጦር መሳሪያ ነው። ያ ማለት ምንድን ነው? በጥቅም ደረጃ ያ ልንጠቀምበት እንችላለን፣ ጠቃሚ ነው። ግን የምንጠቀመው የአጠቃቀም ስልታችን የተዛባ ከሆነ ግን ያው ጉዳት ሊያመጣ ይችላል እና ስለዚህ እባካችሁ ይሄንን ልክ እንደ ሚዲያ የራሴን ሀሳብ እዚህ ላይ ላንጸባርቅ ብዬ ነው። ምናልባት ሊጠቅማችሁ ይችላል። ግን ሰዎች እንደዚህ አይነት ህይወት ውስጥ እንደዚህ አይነት ነገር ውስጥ በሚገቡበት ሰዓት ዝም ብለን ባንመለከታቸውና ባናያቸው የተሻለና ጥሩ ነው ብዬ አስባለሁኝ። ሰውን ቡል ማድረግ፣ አላስፈላጊ ንግግር፣ አላስፈላጊ ቃላቶችን ባንጠቀም የሚል መልእክት አለኝ። እንግዲህ ለእህታችን ቤተሰቦች፣ የምትወዷት ቤተሰቦቿ፣ ጓደኞቿ፣ በአጠቃላይ የኢትዮጵያውያን መጽናናትን እመኛለሁ። መልካም ጊዜ ለሁላችሁም ይሁን። ይሄ የውዴ የአብሲኒያ ሚዲያ ኒውስ ነው። አብሲኒያ ሚዲያ ኒውስ እንግዲህ እንደዚህ አይነት ፕሮግራሞችን ወደ እናንተ ይዞ ይመጣል። ዜናዎችን ይዞ ለመምጣት ዝግጅቱን ጨርሶ ነው ያለው እና ከእናንተ የምፈልገው አንድ ነገር ምንድን ነው? ላይክ፣ ኮመንትና ሼር እንድታደርጉ እንዲሁም ደግሞ ሰብስክራይብ በማድረግ ደግሞ አብራችሁ ሰራተኛ እንድትሆኑና የሰብስክራይብ አሻራችሁን እንድታሳርፉ ጠይቃለሁ። መልካም ቆይታ እመኛለሁ። ደህና ሁኑ።